አዎ እንደ ስልኬ ኧረ ስልኬን ሌባ ምን ሆነ ነው አንተ አባዬ የኔ ፍቅር አባትሽ ናቸው? አዎ ልጆቼ ናቸው። የኔ ፍቅር ስትላት ነው የሰማሁት። አዎ አባ ፍቅረኛዬ ነው ማለቴ ነበር ያኔ ስታስተዋውቂኝ ምኑም አላማረኝም ነበር። ይኸውልሽ ምን መሰለሽ፣ ዝም በል ሌባ። ወድጄ እኮ አይደለም እና አፍቅራ ነው እንዴ ወንድም? ወይኔ ምንድነው ምክንያትህ? ሌብነት ጨዋ ነው የሚል ሰበብ አይኖርህም? እስቲ እንስማ። ለእህቴ ትምህርት ቤት ምከፍለው ስላጣው ነው ምሰርቀው። ከዛሬ የምታስተምረኝ በዚህ መልኩ በምታመጣው ገንዘብ ነው? በፍጹም ከስራ ከተቀነስኩ 2 ሳምንት ሆነኝ። እንዳትጨነቅብኝ ብዬ ነው ያልነገርኩሽ። ሰርቀል ታስተምረኝ እንዴት ጨከንክ? አማራጭ ስላጣሁ። እኔ መጠየቅ ትችል ነበር። እንደ ሩቅ ሰው ስለሚያይሽ ነው። ተው ለመፍረድ አትቸኩል ልጄ። እንዳላስቸግርሽ ብዬ እኮ ነው። አንዳንዴ ጥሩ ነገር ለማድረግ ትክክል ባልሆነ መንገድ እንሄዳለን። ከዚህ በኋላ ግን አልደግሙም። አባት ይቅርታ አድርጉልኝ። ተው ልጄ፣ የተጸጸትከውም አንተ ሆነህ ነው። ከዚህ በኋላ ምንም አይነት ችግር ቢገጥምህ እንዳትደብቀኝ። አይለምደኝም። የትምህርት ቤት ክፍያውስ ጉዳይ እኔ እከፍላለሁ፣ ግን ብድር ነው። ብድር ከሆነ እኔም እፎይ እንድል የ2 ወር ክፈሉላታ።